ነበር በጣም አይደል? ተኝቶ ነበር ብዙ ደሬ የብዙዎች የሳቅ ምንጭ ሆነውና በበርካታ ፊልሞች ላይ በመሳተፍ ተወዳጅነትን ያተረፈው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት ኢቢኤስ ላይ በሚያዘጋጀው የቤተሰብ ጨዋታ በተሰኘው ፕሮግራሙም በብዙዎች ዘንድ የሚወደድ አቅራቢ ነበረ። አርቲስት ነጻነት ለረጅም ዘመናት ሲሰቃይበት ከነበረው ህመሙ ሊሻለው ባለመቻሉ ከዚህ ዓለም በሞት ተለይቷል። ለመሆኑ ነፂ በምን ህመም ሲሰቃይ ቆየ? ከዚሁ አርቲስት ሞት ጋር በተያያዘ ታዋቂ ጓደኞቹና አርቲስቶች ምን አይነት ስሜትን አጋሩ? ሚስቱና ልጆቹስ በምን ሁኔታ ላይ ይገኛሉ? አብራችሁን ከቆያችሁ ወደ እናንተ የምናደርሳቸው መረጃዎቻችን ናቸው። እንደምን አላችሁ? የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች፣ ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ የዩቲዩብ ቻናል ነው። ታዲያ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። የብዙዎችን ልብ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነዋል። አርቲስት ነጻነት ወርቅነህ በጠዋት እንደወትሮ ሁሉ ለስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነበር ከፍተኛ ህመም ተሰማኝ አለው። ወዲያውኑም ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛውም እንደደረሰ በፍጥነት ወደ ሆስፒታል ተያይዘው አምርተው ነበረ። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ ያልፍ ችሏል። ፖሊሶችም በሆስፒታል በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረው አንድ ጥብቅ ኑዛዜ መሰል ምኞትም ነበረው። እናትና አባቱ በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸውም ስለነበረ ስሞት ከአያቴ አጠገብ አሊልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይነግራቸው እንደነበረ ለማወቅ ተችሏል። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሊልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር እንደቆየ ታውቋል። ሆኖም ግን አያቱ ጓሮ የመተኛት ህልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑ ለኪነ ጥበብ ላበረከተው አስተዋጽኦ በሚል በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። ኦሬገን ግዛት አሜሪካ ውስጥ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜውን አለመጠበቁ አድናቂዎቹን አሳዝኗል። ባለቤቱ ከአሜሪካ እሁድ ጠዋት አዲስ አበባ የሚደርሱ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። አርቲስት ነጻነት ወርቅነህ ለረጅም ዘመናት ሲሰቃይበት ከነበረው የጉበት ህመሙ ሊያገግም ባለመቻሉ ከዚህ ዓለም በሞት ተለይቷል። ነጻነት ለበርካታ ጊዜያት በጉበት ህመም ሲሰቃይ የቆየ ቢሆንም ሕክምና የሌለው በሽታ በመሆኑ ሊድን አልቻለም። አርቲስት ነጻነት ህመሙን በይፋ ባይናገርም ብዙዎች ከስራ በመጥፋቱና ሰውነቱ ላይ በሚያዩቸው አንዳንድ ለውጦች በጥብቅ እንደታመመ መጠርጠራቸው የሚታወስ ነው። በተለይ ለረጅም ጊዜ ከመጥፋቱ ጋር ተያይዞ አንዳንድ ቲክቶከሮችና ዩቲዩበሮች ነጻነት ወርቅነህ ከዚህ ዓለም በሞት ተለየ የሚል ዜና እሱ ራሱ አይቶ ነበርና በአንድ ቀን ፕሮግራም እያዘጋጀ በነበረበት ሰዓት በዚህ በዜናና በመረጃ ማካፈል ፕሮግራም የተሰማራችሁ ሰዎች ስለምትሰሩትና ስለምታሰራጩት ነገር በቂ መረጃ ሳይኖራችሁ ባታካፍሉ መልካም ነው። እኔ ቤተሰብ አለኝ፣ ለቤተሰቤም አስፈላጊ ሰው ነኝ በማለት በቀልድ አዋስቶ ስለራሱ የሚናፈሱ ወሬዎችን ማጋራቱን የምናስታውሰው ጉዳይ ነው። ከአርቲስት ነጻነት ወርቅነህ ህልፈተ ህይወት ጋር በተገናኘ ከኢትዮጵያዊነት እሴት ባህልና ወግ ያፈነገጡ አንዳንድ ሰዎችንም እያስተዋልን እንገኛለን። ከዚሁ ጉዳይ ጋር በተገናኘ አርቲስት ገነት ንጋቱ ያከናወነችውን ተግባር በትችቱ እንዲህ ሲል አሁን ስሙን መጥቀስ የማልፈልገው ሰው ያጋራውን መልእክት ላካፍላቸው። በዚህ ዘመን ህይወታችን ምን ያህል በአስመሳይነት እንደተከበበ ለማወቅ
ጭካኔዎቻችን፣ ክፋታችን የት እንደደረሰ ለማየት ከዚች ገነት ንጋቱ ከምትባል ዘግናኝ ሴትዮ የተሻለ ማሳያ የለም ይላል ይህ ሰው። ሰው እንዴት መርዶ ሲነገረው ላይቭ እየቀረጸ ያስተላልፋል። ልክ እንደ ገጸ ባህሪ ጥቁር ለብሶ ስልክ ላውድ አድርጎ እረ ደህና ነበር ጉበት ነበር እንዲያመመው እያለ በጓደኛ በስራ ባልደረባ ሞት ለመሸቀል እንዴት ይሯሯጣል ይላል። መሸጥ የለመደ እናቱን ያስማማል የሚለውን አባባል በትክክል እየኖረችው እኮ ነው። የእሷን የባሏን የልጆቿን ገመና እያወጣች የምታገኘው ብር ቀስ በቀስ እዚህ የሰው ለቅሶ ላይቭ እስከ ማስተላለፍ ያደረሳት ይመስለኛል ይላል። ያውም አሞት እንኳን ያልጠየቀችውን ምን እንዳመመው እንኳን ያላጣራችውን ሰው የሞት መርዶ እንዴት ከካሜራ ፊት ላይ ታስተካክላ ለመቅረጽ ድፍረቱን አገኘችው ይላል። መጀመሪያ በቅጡ ማዘን አይቀድምም ነበር ወይ ይላል ይሄው ግለሰብ። ጭራሽ ያለ ፍቃዱ በሚመስል መልኩ ነፂ እንደሞተ እየነገራት ያለውን ኮሜዲያን ደረጀን የቪዲዮ ሰዓት እንዳያንስባት በሚመስል ሁኔታ በማይረቡ ጥያቄዎች ወጥራ ይዛው አረ ወይኔ እያለች የካሜራውን አይን እያየች ታስለፈልፈው ገባች ይላል። ለነገሩ ይቺ ሴትዮ ከዚህ ቀደምም አባቷ ሊሞቱ እያጣጣሩ ሳለ ቀርጻ ለቃቸው ነበርም ይላል። ይሄ ምን አይነት መረገም ምን አይነት በሽታ እንደሆነ ፈጣሪ ይወቀው ይላል። ሰው እንዴት ለካሜራ ያለቅሳል? አንድ ሰው እንዴት መርዶ እየሰማ ቀርጾ ይለቃል? የሚመክራት ይህንተይ የሚላት ዘመድ ልጆች ምናምን እንዴት ታጣለች? ሪያሊቲ ሾው ሲባል የተገኘውን ግሳንግስ ሁሉ ሳይመርጡ እየቀረጹ መልቀቅ ነው እንዴ የሚመስላት? ይላል ይህ ግለሰብ ሐሳቡን ሲያጠቃልል። ታዲያ የዚች ሰው ተግባር ከስነ ምግባር ያፈነገጠ ድርጊት ነው ተብሎ በበርካታ ኢትዮጵያውያን ዘንድ እየተወገዘችና እየተተቸች ትገኛለች። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹንና ወዳጆቹን በስልክ እየደወለች እያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ የሚገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልክ የተደወለለት። ጉዳዩን አስመልክቶ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑንም ገልጿል። እኔ መቀረጼን አላውቅም፣ እንደቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሁኜ ነው በጥልቅ ሐዘን ውስጥ ሁኜ ያወራኋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዟታል። የአርቲስት ገነት ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ሲልም ነው የገለጸው። ከዚህ ተወዳጅ አርቲስት ሞት ጋር በተያያዘ በርካታ ኢትዮጵያውያን የኪነ ጥበብ ባለሙያዎች የተሰማቸውን ሐዘን ገልጸዋል። ከነዚህም መካከል እንግዲህ አርቲስት ቴዎድሮስ ካሳሁን የመጀመሪያው ነው። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ ወዳለሁ ካለ በኋላ ቴዲ በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልኝ ከልብ እመኛለሁ፣ ነፍስ ይማር ይላል አርቲስት ቴዎድሮስ ካሳሁን። በአርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማውን ጥልቅ ሐዘን ያጋራው ደግሞ ታማኝ በየነ ነው። እንዲህ ይላል ታማኝ። ነጻነት ወርቅነህ ደማቁ የጥበብ ብርሃን ጠፋ ይላል። በሰራቸው የጥበብ ስራዎች ሁሌም መገረም ነበር ያለው ታማኝ በአካል አግኝቼ ሳልነግርህ ሁሌም ላገኝህ እንደተመኘው ማለፍከን ሰማሁ ይላል ታማኝ። አስቀጥሎም በጣም አዝኛለሁ፣ ሞት እንዲቅርብ ነው ነጻነት ካለ በኋላ ለቤተሰቦቹና ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እመኛለሁ ብሏል። በዚህ አርቲስት ድንገተኛ ህልፈት የተሰማንን ሐዘን እየገለጽን ለነጻነት ወርቅነህ አድናቂዎች፣ ወዳጆችና ቤተሰቦች እንዲሁም ለኪነ ጥበብ አፍቃሪያን በሙሉ መጽናናትን እንመኛለን። ስለምትከታተሉን ከልብ እናመሰግናለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የዛሬውን አበቃን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።